ኃይል ብዙ ሲሆን ጠላቶችህ ዋሹብህ። መዝሙር 65 ቁጥር 3 ከክርስቶስ በቀር የሚለየኝ ማነው? ከክርስቶስ በቀር የሚለየኝ ማነው? መከራ ችግር ስቃዬ ወይስ መራቆት ነው? መከራ ችግር ስቃዬ ወይስ መራቆት ነው? ከክርስቶስ ፍቅር የሚለየኝ ማነው? ከክርስቶስ ፍቅር የሚለየኝ ማነው? መከራ ችግር ስቃዬ ወይስ መራቆት ነው? መከራ ችግር ስቃዬ ወይስ መራቆት ነው? ማረከኝ ወይኔ አንበረከከኝ ጀግናው አንበረከከኝ እንኳ እኔ ጀግናው ያሳምረ ሰልፍ የምኖረው ወይኔ አንበረከከኝ ወይኔ ጀግናው አባት ጋር ማለገረኛው ጀግና ምስራቅ ጎጃም ሞጣ ወረዳ አሁን ጎጃም ገባን እየዞረ ነው። ወይኔ ማረከኝ ወይኔ የረገጥከው ሁላ ቦታ አሳት ነው ሞጣ ካለው እኮ ነው ያዝከኝ በሰንሰለት አስራ ወይኔ ከአባቷ ጋር አጣልቼ ዶርም እንደተቀመጠ ገደል ሊከት ነበር አባ ዮሐንስ። ግን አንተ የባረከው ቦታ አለና እዛ አሳት እቃጠላለሁ አባ ዮሐንስ። ወይኔ እንደምልህ ኧረ ድሌ ነው ወይኔ ጀግናው አባቷ አባ ዮሐንስ ቄስ ነበረ። ዳዊት አላስደግመውም ነበር። ወይኔ አልጠረም እኔ ጀግና አውቃለሁ ስራትክን አውቃለሁ አባ ዮሐንስ። ዳዊት አላስደግም ነበር። ቤተሰቡን ብትንትንትን ላደርግ ነበር እያተራመስ በየሳምንቱ ነበር አባ ዮሐንስ ንፋታ እያስራልኩ ማስል። ግን አንተ የዛሬ 14 ዓመት እዚህ መጥተው ነበር አንተ በሰንሰለት ይዘው ስታንቀጠቅጠኝ ወይኔ ጀግናው ወይኔ የኔ ዘመን እኔ ከገባው ጀምሬ ቅዳሴ አላስቀድስም አባ ዮሐንስ፣ ዳዊት አላስደግምም አባ ዮሐንስ። ወይኔ ጀግናው ወይኔ ከልጅቱ ጋር እንኳን 3 ዓመት ሙሉ ንግግር ነስቼ ነው እኔ አመፀኛው ጀግና። ወይኔ እዚህ እንዳትቀመጥ እንኳን አስወጣት እያልኩ ባጎቷ ላይ አድሬ ነበር አባ ዮሐንስ። ግን አልቻልኩም አንተ በሰንሰለት አስረኛልና። ወይኔ አገሬ እኮ ወስደን አንተ አገሬ ወስደህ እኮ ነው ጉዴን ያፈላኸው። ወይኔ ወሬ አታብዛው። አጎቷን ተውልኝ አባ ዮሐንስ። እሺ እንዳለ እድሌ ነው ማረከኝ ወይኔ የቅዱስ ሚካኤል እኮ ግንባር የስጠፈኝ ነው አለ። ወይኔ ከኔ ስላላደረግ በንስሐ ጸበል አሰኝተው እኮ በእሳት መዶሻ ነው ሰጠኛል። ከዛ ላይ ጀምሬ አይምሮ ነስቼ ነው የሰነበቱ። ወይኔ ማራኪው ማረከኝ። ለቀናል ድንግል ማርያም በዕለተ ቀን አፈረደችብኝ። አማላጅቶ በእንባዋ በጸሎቷ አቃጥላ ሲኦል ትክተት
አባ ዮሐንስ ተስፋ ማርያም በእንባው በጸሎቱ ከጠጉሩ በቃል ኪዳኑ ጠቅላላ ይከተል። በአብ በወልድ በመንፈስ ቅዱስ ከዚህ ሰውዳ አንድ ነው። ሴት ሁለት ሶስት አልሆኑ ለዚህ ስጣት ለተባረከ ወይኔ አቃጠልከኝ እኮ አባ ዮሐንስ። ወይኔ አስመናኙ። ወይኔ እናቷንም ወይኔ ሰሜን ወሎ ነው። ወይኔ አዋ እንዳይወስዷት አቆራርጫት እንዳይጠጓት አርጫታለዋ። ወይኔ በራኮን ያገኘዋታ። ወይኔ ጎጆን የገባውታ ብቻዋን ተኝታን ያገኘዋታ። ወይኔ ልሰርታ ልትለወጥብን ሆኖ ነዋ። ወይኔ እጇን ነው ያስቆታ። ወይኔ ደካኙ ታኝታ ነዋ። አፋር መስዬ የጠመጠምኳታ አፋር ስንት ደቃንሻለሁ፣ ስንት ሬሳ ጎትቻለሁ። አባ ዮሐንስ አንተን ያዋረድከና ወይኔ ስንት ሬሳ ጎትተና ናፋራ አይች ቆማጣ አልጠራም። የእናቷም ወደ ልጅ ተስባና እናቷንም ያሰቃየናት ነው። ወይኔ አባ ዮሐንስ ብዙ ጸበል ገብተን እኮ ጮኸናን እኮ ኧረ የተለየ ነው። ኧረ እንደዚህ የሚያቃጥል ቦታ የለም። ኧረ እንደዚህ የሚያሰድር ቦታ የለም። አባ ዮሐንስ አንተን ራሱ አማልቼ ማየት አቅቶናል። አንተን ማየት ራሱ ወይኔ ኧረ አንተ ወይኔ ኧረ አዳም ልጅ እያወጣን ያለዋ ወይኔ ኧረ እንዴት ብዬ ልይሽ? ኧረ እንዴት ብዬ ልጥራሽ? ኧረ እንዴት ብዬ አማልቼ ልጥራሽ? ጨነቀኝ። እንለቅማን የገባነው ድንግል ማርያም አንተ ሲያቀረበች አሁን እናቱ አንተ ብትበንለናታ መንፈሱ ምን ሆነ ነው እንጂ አፋር መስለኝ መንፈሱ ምንድን ነው? ዛይ ቡዳ አይነዳስን በቃ ምን እንድታስቀረባት ስል ሰርታ ትለወጥ ነበር። በራ ሄደችዋ። ወይኔ በራ ሄደች ለስራ ነበር። አዎ ለስራ ነበር። ትውልድ ተመልከቱ። እቺ ገና ህፃን በቤተሰብ ደረጃ ሲታሰብ እቺ ብዙ ድጋፍ ቤተሰብ ጋር ጣልተን ነበር። ጸጥ በል በቃ። ግን ልጆቻችን እንጀራ ለማግኘት ባየው ይንከራተታሉ። አንተ ፍረት ልቀማ ነው ነገር ያለው ፈንታይ ልናገር አትቃጅ። ገና ወጣቶች አድገው ስለ ትውልድናቸው አንድ ውጤት ሳይታይ በረሃ ለበረሃ ውጭ ሀገር በባህር ማዕበል እየተንገላቱ ከዚህ ዘመን ይሰውረን እግዚአብሔር። ከዚህ ዘመን ያውጣን ነው። አሁን በዚህ ዘመን ትምህርት ላይ ወይም ደግሞ ተምሮ ስራ ላይ መያዝ እንጂ በረሃ መሄድ አገር አቋርጦ በማያውቁት በረሃ ቋንቋው የማይታወጡ ሀገር ሂዶ እንጀራ ፍለጋ ድሮ ቤተ ማርያም እያልን በየደጁ እንደምንዞረው ለዚህ ሁሉ ማልቀስ ይገባናል፣ ማዘን ይገባናል። ይሄ የምጽአቱ መጀመሪያ ነው። ጨርስ አሁን ቶሎ በለ አባ ዮሐንስ ዛታም ልጆች እያለቀስ እንኳ ቀጥሮናል። በቃ እንግዲህ በሮናል፣ እንወጣለን። ኧረ በሮናል። ኧረ ባጸለትሽ አቃጥሮናና ለአዳም ልጆች ማወጣቸው እኮ ለእኛ እኮ ሲሆን ቀጠጥከን፣ ለአዳም ልጆች ግን እያወጣቸው ነው ያላቸው፣ እያወጣ ነው ያለዋ። ወይኔ በመንፈስ ቅዱስ እያልክ የወደቀውንም ወይኔ በዝሙት ያለውንም በጫት ያለውንም እያወጣ አመጣው እዚህ ቦታ ከተቀደሰው አረባራችሁ። ወይኔ ኧረ መናገር አቃተኛውንስ ስላንተ መናገር አቅቶናል። በጣም ያቃተን ስላንተ መናገር አባ ዮሐንስ በጣም አቅቶናል።
በጣም ስለኔ እንድትናገርም አልፈቅድልህም። ስለኔ ስለተናገረ አረ ምን የምናገረው ነገር የለኝም። ስለ አዳም ልጆች ነው መናገር የምፈልገው። የአዳም ልጆች አወጣችሁ በዮሐንስ እኮ አወጣችሁ እኮ እኛን ወደ ሲኦል ከተተን እኮ አባ ዮሐንስ ወይኔ እንደሚመለከት ወይኔ ስንት ሰዓት ገብታ ነበር። አረ እነዚህ ቦታ የሚያስመርር የለ እድል ተዘጋው። ይሄ ምንድን ነው የሚያስመርር? ከዚህ ቦታ ላይ አስመረረን። እንባ ጸሎትሽ ስለ አዳም ልጆች ታለቅሳለህ፣ ትጸልያለህ። ለምንድን ነው ግን የአዳም ልጆች ምን እየሰሩልህ ነው ግን ይህን ግን የምታለቅስላቸው የምትጸልይላቸው ለምንድን ነው? እነሱ ግን ስላንተ ብዙም ሰው ግማሽ ሰው ብዙ ሰው ለአንተ አይስብም። አልፎ አልፎ ግማሹ ስላንተ የሚያለቅሰው እንጂ ሌላው አይስብማ። ዝም ብሎ ነው የሚመጣው። ከሕጋችን የተጻፈ ጠላታችሁን ውደዱ ይላል። ለጠላታችሁ አልቅሱ ዘኑ፣ ጠላቶቻችሁን መርቁ ስለሚል እንደማይጠቅም ባውቅም ጸልይላቸው፣ አለቅስላቸው። እምባ ጦለቴ እዝጎንባ አይረን ባህታልቅስ ቆይ ሁሉም ጽድቅ ቢፈጽም ጽድቅ ቢሰራ እግዚአብሔር ቢያስደስት ምን ያስለቅሰኝ ነበር? ከእግዚአብሔር መለየታችን እኮ ነው የሚያሳዝነኝ። ማመፁ፣ መካዱ፣ መታበዩ፣ በፍቅረ ነዋይ ህዝብን፣ ወገኑን፣ ዘመዱን፣ እናት አባቱን ክዶ ገንዘብ መውደዱ ነው የሚያስለቅሰኝ። ይህ ሁሉ ህዝብ እኮ ህግን ቢፈጽም ያስለቅሰኛል። በምስጋና ነው የምንኖረው። ያዘነ ቢኖር ይጸልይ፣ ደስ ያለ ቢኖር ያመስግን። ህዝቡማ ኃጢአት ባይሰራ ማመስገን ነበረብን። ህዝቡ ኃጢአት ስለሰራ ነው ለኃጢአተኞች እኔ ኃጢአተኛውን ማለቅስላቸው። ጨርሰው አሁን አሰናብተን በቃ መናገር አቅቶናል። ስላለ የምትሄዱ ሲወላ ለምን አትቆይም? እስከ ፍርድ ቀን ጌታ እስኪመጣ ማን ቆይቶን ማን ቦታ ሰጥቶን እዝጎ ገና እኮ ለቀና ስናወጣለን ዘመዶቿ፣ ቤተሰቦች፣ እናቷን፣ አያቶቿን፣ አጎቶቿን የሚያቆራርጠው እንዳያናግሯት ያደረኩት። አሁን ስተኛ ወሯ መሰለህ ተቆራርጠዋ እንዳያናግሯት ጸበል እንዲወስድ ብዬ ነበር። ድንግል ማርያም እያለች እያለቀሰኝ አመጣት። አንድ አጎቷ ልጅ ነበር ያን ይዟት መጣ። ወይኔ አባይ ማለት ነው ሞስሽ እያለ እሷ ግን አላሰበችውም ነበር። እንደው ድንግል ማርያም እንዳደረገ ታዲያ ያን ጸበል ልጅ እንግዲህ የፈለገ ይሁን እያለች ነበር። አሁን ወሬ ጨርሰው ለቀና ብቻ ነበር ለቀና ቤተሰቧን እናቷን ለቀና ቅዱስ ገብርኤል በሰይፉ ይቆራርጥህ ድጋማ አንደርስም ሰርተን እንኖርትናለች። አንደርስም በቃል እንግዲህ ለቀናል። ድንግል ማርያም መንባ በጸሎቷ ሲሆን ባትቅደተን አባ ዮሐንስ የበረሃው መናኝ በጻፍራቸው ጸግል ነው ሲሆን ባሪክተቱ በቃ በአብ በወልድ በመንፈስ ቅዱስም ይሰውታል። ሁለት ሴት ነው የሞከር ሁለት ከሆኑ ለሱ ስጥ ሁለት ሴት እንደሱ ነው የመጨረሻ ነው። ትክክል እንዳትቀር። አገር ቤት ነው አዲስ አበባ። አዲስ አበባ ሰላም ነው ወይ? ተቃጠልኩኝ። ምን አቃጠለ? በቃ አስረኝ ይዘኝ መጣ። ተዋረድኩኝ። ልጅ ባያቀም ጭራሽ የሰው ስም እንዳትጠራ። የሰው ስም ገሌ በላኝ ገሌ ዋልኩበት ክልክል ነው። በዚህ ገዳ እንደ አዲስ አበባ አካባቢ ጥምቀት አይደለም ይሄ። በረሃው አገልግሎት ለሰው ልጅ ሰላም ነው የተፈጠረ። ገሌው ላቤ ዋለችብኝ እኔ ነኝ ገሌ ነኝ ዋልኩባት እያለ ሊጋደል እንዲተሳሰብ ሊጠያየቅ አይደለም። እኔ በሽተኞች እንዲፈወሱ ብቻ ነው። ለችግራችሁ ልደርስላችሁ እንጂ ችግር ላሰፋ አይደለም። ተቃጠለን ማየት አንችልም። ዘመዶቹ ልዛ ሁሉን ሌላ ጸበል ሄዶ ነበረ ወስዶ ነበረ። እዚህ ቤት ያልሞከረ ቦታ የለም። እንወጣለን እንላለን ግን በቃ ለፍርፋ እንጠዋለን ግን በቃ አሁንም አትለቅም። አንግዳ መቆጡ ንገረኝ። አሁንም በቃ እለቃለሁ እኮ ነው የመጣሁት። ውሸትክን ነው። አትለቅ እለቃለሁ። ስንት ቀኑ ነው ከመጣ ሰው? ከመጣ እዚህ አሁን ዛሬ አምስተኛ ቀን። ከኔ ጋር አልተያየህም ነበር? አልተያየንም። እና ትወደኛለህ? እንዴት ነው የምንወደው? እንዴት ይሆናል? እንዴት የማይሆን ነገር እንደኔ ያለ ሰው ይጠላል? እኛ የምንወደው አረመኔውን፣ ጨካኙን፣ ነፍሰ ገዳዩን
እኛ ምንወደው በሰው ልጆች የሚጨክነው። እኔስ ምን በሆነ የምትወደው ወደፊት? እንደዚህ አይነት አሁን እንዳልኩ አይነት ሰው ምን ልሁን? በቃ ነፍሰ ገዳይ አጥፊ በቃ ድራሻቸውን ሰዎች ማጥፋት። ለምንድን ነው ገዳሙን ለማፍረስ በእኔ ላይ የምትነሳሳው? እኔን ለማጥፋት የምትነሳሳው? በቃ መልካም ሰዎች እንዳይመጡ ነው። መልካም ሰዎች እንዳይመጡ ሰው እንዳይደል እና ሰው ግን እዚያው ያዝ። እኔ ምን አደረኩታል? ሰውን እዚያው መልሰው እንዳይመጣ እኔ ምን አደረኩ? አንተ ስርዓት ያዝ። እንዴት ይሆናል? በቃ መልካም ሰዎች መገኘት የለባቸውም። ውጭ ሀገር ዘመድ አለ? አዎ አለው። እህት አለችው። እዛቸው አልነሱም? ረተው ይሄ ገዳም ሁሉም በቃ ቤቱን እንዳዳግመንዋል። ህንፃ ነበረ። ምን እድል አስቀረበት ልጁ? ታሪኩን እንዳታጠፋ፣ ታሪኩን የህይወቱን መነገር የማይነገው ነገር እንዳትናገር ማለት ነው። በቃ እኛ ተገዝተናል እኮ ወሬ ማብዛት የለም። እንግዳማ ለቀናል በልሽ። ከሁሉ ለቀይት ነው የምትሄደው? ወደ ሲኦል ነው። ሲኦል ምንድን ነው ያለ? አልጋ፣ ምግብ ምንድን ነው ያለ? ከሲኦል እንዳ መከራና ስቃይ ነው ያለ። ኧረ ተው። ከዚህ ዓለም ስቃይ አንተ ታውቀዋለህ። እኔ ታውቀዋለሁ። ደግሞ ሲኦል ገባት ላይ አሁን በሰው ደረጃ ስላየን ነው እንጂ የተቀመጠው ሰው ሁሉ አጠገብ ማንም ሳይደርስ እኔ ከሰው ያነስኩ ከሰው የረከስኩ ሰው ነኝ። ራስን ዝቅ እያደረክ እኮ ነው እያጠፋህን ያለው። ምን ልሁን? ምን እንደምደስ የሚል ከፍ በቃ ከፍ ያለ ወንበር ላይ ጋር ታጅበህ ታጀሩት ታጀባሉ። እኔ እኮ ለዚህ አልበቃሁም። ደረጃ ባይፈቅድልኝ ያን ዋረደን እኮ እዛ ላይ እንጂ ብታበይ ኑሮ ደስ ይልህ ነበር ማለት ነው። ከፍ በጋር እዚህ ጋር ታጀበህ ስትገባ እና ያለው አቅም ያለውን ሰው ብር ያለውን ሰው ስማኝ፣ ዛሬ ውሎ እንዴት ነው? ዛሬ ያስጠላል። ዛሬ ውሎ ተመችቶኛል። ምንም ደስ አይልም። እሳት እኮ ነው እንዳለ ተቀበሉ። ከዚህና ሲኦል የቱ ይሻላል? ምን ሆነ ነው? እንደው ወይ ብዬ ነው ማየት አልችልም። ብጨፍኝ እኮ ነው ማናገር። አይነን ክፈት አንድ እዚህ ልጅ አንቺንማ ማየት አልችልም። አንተ ማየት አልችልም። እስኪ ወደዚህ ወደ አንቺ ጭራሽ አንችልም። ወደ ኋላ ወደ ኋላ ይችላል። ለምንድን ነው የከፈትኩት? አይደል በቃ እንደ እሳት እኮ ነው። እሳት ማየት ይቻላል እንዴ? እሳት ጋር መቅረብ ይቻላል? ከምን እንደሚመነጭ እሳቱ ይሸታል። እኔ ከውሃ የቀዘቀዝኩ ደካማ ሰው ነኝ። ደካማ ብትሆን ማድሮ እርዳታ ስለፈልፈኝ ነበር። ይሄ ማንኛው ጠናቂ ያስለፈልፈኝ ደግሞ ለማስለፈል እንዴ? እነ ቄሴ እነማን አልቻሉም እኮ ያልቻሉትን እኮ ግን ያስለፈልፈዋል። ለምንድን ነው የምትለፈልፍ? እኔ ጳውሎስን አውቀዋለሁ፣ ኢየሱስን እናውቀዋለሁ። እናንተስ እነማን ናችሁ ነው ያሉ በሐዋርያት ዘመን። ከኋላ የሚታዩ ሶስት ሰዎች ይታዩኛል። ከኋላ ሶስት ሰዎች ይታዩኛል። ምን አይነት ሰዎች ናቸው? እኛ አንችልም እነሱ ሶስትማ ሞልቶ በኋላ ሰው ሞልቶ ሶስት ሰው አይደለም ያልኩህ። ለእኛ እሳት ናቸው። እሳት ሶስት ሰዎች እነማን ናቸው? ታውቀዋለህ? እያወቅኸው ስማቸው እነማን ናቸው? እኛ ስማቸው መጥራት አንችልም ጭራሽ። ገብረ ማርያም፣ ወልደ ማርያም። እንዴ እነ ገብረ ማርያምማ ሀገራቸው እናንተ ባላችሁ በኔ ዙሪያ ያሉት እኔ እኮ ደካማነቴን ሳውቀው ቅድም ያሳደጉ ይክዱሃል ሲለኝ ነው የነበረ ያኛው። አንተ ደግሞ ሰው ከቦሃል ትለኛለህ። ሰው ከቦሃል ግን የከበበ እንዳለ እንትን ነው። የዚህ ዘመን ሰው ይገለበጣል። ይክዳል። አንዴ ያምናል፣ አንዴ ወደዚህ ነው። ምን ይሻላል ታዲያ? እንደኔ ላለ ሰው አሁን ይሄ እንደ ልብ የምለው ሰው በእውነት አገኝ ይመስልሃል? ወደፊት የለም። ስለዚህ ተስፋ አልቆርጥም። አንተማ ምን ተስፋ ትቆርጣለህ? እነሱ እየጸለይክ አይደል? ያለ ሰው መኖር አይቻልም። ለዚህ ለማይረባ ህዝብ እኮ ነው የምትጮኸው አንተ። ከእንግዲህ መተው አለብኝ መጮህ። አንተ መቼም አትሆን። የምትሆን እኮ ሰው ብትሆን ኑሮ እኛ ዛሬ ህዝብ እንዲህ ነበር እናሽከረክረው። ስለ 666 የምታውቀዋል? 666 ምን ያደርጋል? በቃ ሁላ ማውራት ለእኛ አሁን በቃ እኛ ተይዘናል። የተዋረድ ማን የያዛቸው? አንተ ያዝከና እንደ አቃጠልከን እዚዋለሁ ወገኖችን ያላስኩትም እንዴ እነሱማ በአይን ሳይሆን እንደዛ ነው ይመስላቸው፣ ግን በመንፈስ አይን ሲታይ ብቻ ነው። አንተስ ምን ይዘኛል? ሰው ሲታገል መቼም ምንም ማለት አልችልም። ጭራሽ ራቄ ነው ተራርቀኝ ነው። ስማ እንጂ
አንበሳ ብታይ ድመት መጪው ድፏጭር ማለቱ አይቀርም እንደሚጎርሳት ታውቃለች። እና ደከምክም በረታህም ያቅምም መታገል አይቀርም። አያያዛችን አሁን እንዴት ነው? ግብግባችን አንችልም እንዴ? እንዴት ሆኖ ዝም ብለህ ነው ወድቀህ በለኝ ምት ኧረ ጭራሽ እኛም ከውጭ ነው እኮ የምንደነፋው እንጂ ስንያዝ እግዚአብሔር ይገስጽህ። አሁን ይገስጽህ፣ ያሳፍርህ። በርከክ በል አንተ አዲስ አበባ የመጣ ስለሆነ እንደ አዲስ አበባ አጣጣል ጥለዋለሁ ጥለዋለሁ። መሬት ያዝ እንዳጥለው በእኔ ዘንድ መጣል ክልክል ነው። እሺ ያው ተንበርከክ መሬት ያዝ። እኛ መንበርከክ እኮ በቃ አንችልም ነበረ፣ ግን አሁን ወገኔ ከወደቀ ወገኔ ከተንገላታ መዳኑ ምንድን ነው? ወገኔ ለምጠፋ በእኔ ያሰራ መንከባለል የለም መጮህ የለም። የምትለው ካለ ንገረን። ስለ ቻፕስ፣ ሊፕስቲክ፣ የህፃናት የሶቪያን አለባበስ፣ የጫት ሲጃራ በቃ የሚመቹኝ አሁን ሴቶች አሉ። አለባበሳቸው ደስ ይሏል። በቃ ሱሪ ይለብስ ሴት ምናምን በዱቅ ብላ ትወጣ ምናምን በቃ ዘመነኛ የሆነች ሴት ትመቸኛለች። ወጣት ሰው አሉ እዚህ መኮንን ከአንተ ጋር ሲደርሱ ሲሉ ከዛ ስለፈቀ በላይ መጡና አንተ ጋር ሲደርሱ ሲሉ ጉድሽ በላ ጉድ ተወሰሽ መጣችሁና እያንዳንድ ሱሪ ባለው ይዞ ይመጣል። በየሙሉ ጉድ ገዝተሽ ማታውቂ ቀሚስ ቤትሽ የሌለ እየተናገረብሽ ነው። እነሱ ነው የምትወዳቸው? በጣም ይመቹኛል፣ ደስ ይሉኛል። ወንዶችስ? ወንዶች ደግሞ በቃ ጠበቅ አሁን ዘመናዊ ጅንስ የለም የወረደው ጅንስ ደስ ይለናል። በቃ እሱ ወገቡ ቢታይ ሆዱ ቢታይ እኔ ያን ብለብስ ደስ ይላል። በቃ ደስ የሚሉ ብዙ ነገር ጸጉሩ ጨበሬው ነው የወጣቱ በጣም ይመቸኛል። ያሳደገው ያጨፈረረው ጠጉር በቃ እሱ እኮ የኔ የራሴ ሰው ማለት ነው። ምርጥ አገልጋዮች በቃ ምርጥ አገልጋዮቼ ናቸው። ግሩም ነበር። አንተ ብዙ ሰው አለ ጊዜ ጨበሬ ያለበት በሙሉ የኔ ናቸው። የወረደ ሱሪ ብሎኛል። ሱሪ ወረደ ጨበር ነው ያለው ደግሞ ጨበር ጠጉር ያን ጨባረረው ምናምን ጸጉሩ እንደዚህ ተቆረጠው ምናምን በቃ ምን አይነቱን የምጠለው ማትወዳቸው ማትወዳቸውማ ይሄ ነጠላቢው የሚያደርገው እንዴ? ቆይ ነጠላ ተላብሰው ደግሞ ከመድረክ ላይ ሆነው ደጋጎችን ሰዎች ገዳማትን የሚያፈርሱ ሞልተዋል። አስመሳይ አገልጋዮች፣ አስመሳይ እነ ቄሴ ናቸዋ እንዴ? እነ ቄሴ ወጣቶችም አሉ። ከወጣቶችማ በጣም ብዙ ናቸው አሉት። አስመሳይ ትምህርተ መስቀል እየተላበሱ በቃ እዚህ ጋር ገንዘብ ሌባ ነው፣ እዚህ ጋር ዘማዊ ነው፣ እዚህ ጋር ሴት የሚያለቀው ቁጭ ብሎ እዚህ እያስተማርከው ሴት የሚያለ እንደገና ደግሞ እዚህ ጋር እያስተማርከው ገንዘብ እንዴት እንደሚሰረቅ ይፈልግ ሰው ሲሆን ታውቋል እንዴ? እኛ ቤታችን እኮ ነው። እንዴት ማለት ነው? ምንድን ነው ያለው ሲሆን ውስጥ እንዴ? ሲሆንማ ብና እዛ መተህ ይሞክሩት እስኪ። ምንድን ነው ያለ ንገረኝ። እኛ እዛ ምን አለን? እዛ በቃ ማቃጠል ሰውን በከራ ማብላት ከአንዱ ወደ አንዱ መክተት። እኔ አሁን እዛ ብገባ ደስ ይላል እንዴ? አንተ ደስ ነው የሚለው በጣም ደስ ነው የሚለው። አብረን እንተያይዘ እንዴ? እንዴት እንደምናደርግ ተሰብስበን ስፍር ነበር የምንለው ጠላታችን። ኧረ የማይገኝ ነገር ሆኖ እንጂ ቢገኝማ ኑሮ ነገር ነበር። ሲገኝ ነገር ታገኘኛል። ብዙ ሞክሬ ነበረ፣ ግን አሁን ተስፋ እየቆረጥኩ መጣሁ። ከዛሬ ገዳሙ ከተመሰረተ ቢያንስ ወደ 17 ዓመት ይሆናል ይመስለኛል። ብዙ ርቆ አከሰረ። በቃ ብዙ መከራ ብዙ ፈትኛቸዋለሁ። ሁላችሁን ይመግባል። እኔን ለማጥፋት ብቻ ያከሰረው ብሎ ሰይጣን ብዙ ገንዘብ ነው የሚያከሰረው። አዎ አሁን አንተ እንደ ሻማ ቀጠህ እኮ ነው ሰውን እዚህ ብርሃን የሰጠኸው። አልገባውም ህዝብ እና አስቀናል። እንዴት ነው የማያስቀናው? እኛ ቀናቸውን ሌላ ትርፍ ስራ ሳይኖራቸው እኔን ለማጥፋት ብቻ ቋሚ ስራ አድርጎ የሚንቀሳቀሱ ሰዎች አሉ። እዚህ አንተ ለማድባት ብሎ የመጣ ሰው አለ ሆነ ብሎ እዚህ አንተ ለማድባት ነው። አሁን ታመጣልኛለህ ድረስ አንገቱ ጋር እኛ ከተያዙም በኋላ እኮ ሚስጥር ማውጣት አንፈልግ። የትውልድ ሀገሩ የት ነው? የልጁ ሀገር የእሱ የሀረር ነው። ድሬዳዋ የምትለው ካለ በልና እንለያይ። በቃ እኛ ምን እንላለን? እኛ እንግዲህ ይህ የሚማረት ብትሆነ አንተ አስተምረው እንጂ እኛማ ለቀናል። ሲኦል ገባል።
ሲሆን ገብተናል። ውጭ ሀገር ያለችውን ውጭ ሀገር ያለውን ቤተሰቡን በቀደም በህልሙ ደግሞ ልክ እዚህ ወንቅሸት እንደመጣ በህልሙ ምን ያህል እነሱ ቤታቸው የተጀመረ ህንፃ አለ ባለ 4 ፎቅ ልክ ያ ህንፃ ላይ ቆሟል። ህንፃው ቆሟል። ሁሉ ነገር ስራው ቆሟል። አባትየው ምናምን ሁሉም በቃ ሆድና ጀርባ ናቸው። ከዛ ምን ያህል ከብቶች ምናምን የተለያዩ አራዊቶች ግቢያቸው ውስጥ ገብቶ ሸንኮራ ሊበሉ ይመስለዋል። ከዛ አንተ መጣህ እየገረምክ አስወጣቸው። አያው ለነገሩ ግን አሁን ይሄንን ውሸት ነው ማለት እንዴት እንችላለን? ውሸት ይመስላል። ወይ ዝም ብለህ አድምጠኝ። ሊቃውንት አባቶችም ካህናት ሽማግሎች ይሄንን እንዴት ማስተባበል ልዩ መጣ ከመጣ በኋላ ያው ፊት ሆድና ጀርባ ናቸው ማለት አይግባቡም። የተጀመረው አራተኛ ፎቅ ቁሟል። ሌላ ስራው ታግዷል፣ ቁሟል። ባለመግባባት ሰይጣን ሴራውን ሰርቶባቸው እቅዳቸውን ሁሉ አፍርሶታል። ልዩን እንደመጦ እንዳደረ ግን ከብቶች ምኖች ሸንኮራ ምን ይበላሉ? አራዊቶች ምኖች ተደባለቁ ገቡ። አራዊቶች ምኖች ተደብልቀው ማለት መናፍስት ቅዱሳን ናቸው። ከብቶች የተባሉ ሰዎች ናቸው። አራዊቶች ገብተው ያንን ስራ የሚያደናቅፉ ፎቁን ግንግዱን ስራውን እንዳይሰራ የሚያደርጉት አንተ መጣ አስወጣቸው። ያ ማለት እንግዲህ ነገ ሲመለስ ግርማ ሞገሱን ይዞ ታላቅ ሰው ሆኖ ቤቱ ተባርኮ ይቆየዋል። እግዚአብሔር ተጣልቶ ነው የመጣው። ሲመጣ ሚስጥር አታውጣ። እሺ ከወንድሙ ጋር ግን ተጣልቶ ነው የመጣው። በቃ የመጣው ተጣልቶ ነው። በቃ እዚህ አድንም ከዚህ በኋላ ነው ሐኪም ቤት ሞከረ፣ ብር ሞከረ፣ ያልሞከረው ነገር የለም። ከዛ መጨረሻ ላይ ተነስቶ በ10 ሰዓት አንተ እጅና እግሩን አስረ ወደዚህ እየመራ ለመጣው እኔ ነኝ ያመጣሁት። አንተው የታውቀዋለህ ይልሽ እንዴ መንፈስ ቅዱስ ነው። በምን መኪና ነው የመጣልህ እንዴ? ነገር በሰላም ባስ ነው የመጣን፣ በሚኒባስ ነው የመጣን፣ በአውቶቡስ ነው የመጣን፣ በምን መኪና ነው የመጣን? አብረን ስንመጣ በአውቶቡስ ነው ሀሪኑ ጋር የመጣን። አዎ። እና ልክ አውቶቡስ ውስጥ ደግሞ የሚገርማችሁ የማይጠበቅ ተአምር ነው ያየው። ምን ታየ ደግሞ? ቁጭ ብሎ እየጸለየ ነው ያለው እና ምን ሸተተው የቅዱሳን ዕጣን ተዛምተ በእኔ ምን ሆኜ ነው አለ። አንተና አንተ 10 ታጉድበታል እየመጣ ታጨስበታል። ቆይ እኔ ስንተኛውን ወንበር ነው ያስኩት? አንተ ማታ ከፊቱም ከኋላውም ከበኋል ልጁ እኔን አሳስተው ነው ልጁ አጣይጭንም አከታ በቃ ይኸው እሱ ብቻ ነው የሚሸተው። አብሬ ተሳፈርኩ ቢለኝ መንፈስ ነው አለለው። አንተ ወዲያና ወዲህ እየተራወጥ አብረሃለህ እንጂ ወንበር አላስክም። ዕጣን መዓዛ ልዩ የሆነ መዓዛ ያማረ ዕጣን ሸተተው። ስለዚህ አልተለየህም። አንተ አብረሃለህ እየተጓዝ በመኪናው እኔ አይደለሁም ግን ሌላ እንግዲህ እግዚአብሔር አረ ራስን ዝቅ ዝቅ አታርግ እባክህ ተው። አንዴ ዝቅዝቅህ ነው አንተ ነው። እኔ ዝቅ ያልኩ ሰው ነኝ፣ ከፍጥረት ሁሉ የማንስ ሰው ነኝ። አንተ እንዲህ እያልከ እኔ ትንሽ ሰው አይደለሁም። ተዋረድ አድንም በቃ ዝም ብለህ መተህ ታለቅሳለህ የተባለው ልጅ ይኸው እና መች ሲድን አላየህ ነው ግን አሁን በእኛ እና በቃ ምንም ማድረግ አንችልም። እናንተ አድን ማለት እኮ እሱ ዳን ማለት በሽታው ምንድን ነው? ጨጓራ፣ ሐኪም ደም ግፊት ይለዋል፣ ፕሬሸር ይለዋል፣ ይሄ ይለዋል፣ በቃ ደም ማነስ ይለዋል። የተለያዩ ያሳሉ የሚሰሩ የአእምሮ ችግር የለበትም ነበር። የአእምሮ ችግር ምንም የለበትም ልጁ በጣም የተቃጠል ነው። ኮጂ የት መሰለህ ከአንተ ጋር በአንድ ተዋረድ ነው ጎጃም መጥቶ የገብርኤል ቤተክርስቲያን የሆነ ቤተክርስቲያን አለ አንድ አባት አለ። የእሳቸውን የ150,000 ብር ስራ በነፃ ይሰራል። በሩም ሰራ ምንድን ነው የልዩ ሙያው ምንድን ነው? አድቨርታይዚንግ ማስታወቂያ ይሰራል፣ ብረት ይሰራል፣ ብዙ ስራ ነው። የማይሳተፈው ነገር አሁን ስራው ተበትኗል። አሁንም ስራው እንዳለ ስራው ተበትኖ በቃ ሁሉ ነገር ዘጋግተህ ነው። ብር እንኳን ባንክ 1 ብር የለውም። በአሁኑ ሰዓት የሚመለስበት ብር አታክተን አሁን እጁ ላይ 100 ብር ነው ያለው። እግዚአብሔር ያውቃል እያለ ሲል አንተ ብርሃን እየታየ ነው። እባክህ የሆነ ተሸፈንልን ምንድን አታብራብን፣ እያበራብን ነው። ምን አበራሁ? እያበራብን ነው እንዴ? ይበቃና ደቀናል። ነቃለን አይንተሩ እያለ ነው ወገኖች። እንግዲህ አታብራብን። እሺ መብራቱን ላጥፈው። ያውን በሰሙን ኤሌክትሪክ አስቸግሯል። አረ ቀልድ አንተ እኛ ብርሃን በመስጠት በጣም ብርሃን መብራት። ስለዚህ ውዱን መብራት እንዴት እናበላሸዋለን? ለቀናል
ለቀናል አይምሮውን ልቦናውን ቤተሰቡን ያን የሥራ ቦታ የቆመውን ሁሉ የተዘጋጀውን እንጀራ በሙሉ ባይሰዷ ማርያም ስልቀቀው ሰው ሰርቶ ይብላበት። ነገ ትልቅ ሰው መሆን ሲችል ልሰደብም ልጠላም አሁን በዚህ ብዙ የማይደሰቱ አሉ። ልሙትም በቃ ይሄ ልጅ ይዳን እኔ ልሙት ግዴ በዚህ የማይደሰቱ አሉ። በዚህ የሚቀኑብኝ ሰዎች ሞልተዋል። ይሄ እግዚአብሔር ስጦታ ነው እንጂ ልጁን አላውቀውም። አሁን ነው የማውቀው። ይሄን ማዳን ያሸልማል እንጂ አስጠላም ነው። ወይ ገብቶ መስራት ነው መሆን ነው እንደዚህ። ካልሆነ ደግሞ በእኔ ድል መተባበር ነው የሚያስፈልገው። እና አሁን እኔ ይዳን ነው ትግላችን። ላቤን ጠብ እያረኩ ምነው ይዳን ነው አይደል? ታዲያ ይሄ ያስጠላል ነው። ለቀናል ልጁን የሚያለቅስ ወይስ አንተ ነው የምታለቅስ? እኔ ማለት ሰው በጣም ተቃጠልኩ፣ ተናደድኩ። እኔ እንጂ ማለት ሰው እሱማ ምን ያለቅሳል? ለምን እስካሁን ቆጥጫው ስንት ዓመት ነው የተቀየረ? 16 ዓመት ይኸው የቀለድኩባቸው ቀለድኩበት። በቃ ፈተንኩት። በጣም ቤተክርስቲያን ላይ ይታገላል በጣም ልጁ በቃ እና የጠንቋይ ቀጥ አገልጋይ ነበር። ገብቶ ነው ባለ ጠንቋይ በቃ የታወቀ ጠንቋይ ማለት ከተማውን እንዲህ ስም እንዳጣው ማንኛውም ስም በደግም በክፉም አይጠራም በቃ ነበረ። ግን በቃ አሁን እናወድሳለን ተብሎ የማይጠራም ከዚህ ቦታ ለማዋረድ የማይጠራም ከዚህ ቦታ እኛ ስለሆን ቅሽት አንተ እኮ ከሁሉ የተለየው በዚህ ነገር ብቻ አዮ ተመልከት። ምክንያት ቢያገኙ ኑሮ እስካሁን አሳልፈው ለመስጠት ቆራጠው ይጥሉኝ ነበር። ገና ሕፃን ሁኜ ምነናውን ሳስበው እቅዱን ዓላማውን አስተካክሎ ገጥሞ ነው የሰጠኝ ጌታ። ማንኛውንም ነገር በየጊዜው እየቀጠልኩ የምሰራው ነገር አይደለም። ከሕፃንነቴ ሁሉን እስከ ሞት ድረስ የምሰራውን አስቀምጦልኛል ጌታ። ለቀናል ጨርስ እንግዲህ ዛሬ ቀን በጣም ይከብደናል። አንቺ 16 ምትሏት ቁጥር 19 21 22 23 አለም እናንተ ክርስቲያን የተባላችሁ የተለከፋችሁ እኮ ናችሁ። ሰው 30 ቀን ያከብራል። አይ ሰው 30 ቀን ሁሉ ያከብራል ወይ? ምን ቀን ይተው እኔ መጥራት አልችልም እንጂ 30 ቀን ማለት እኮ ለኛ እሳት ነው እንጂ ለዚህ ነገር እንዴ ከስንት ነው የሚጀምረው? ካደስከኝ እጠራለሁ ግን ያንተ ትእዛዝ ስለሆነ አከብራለሁ እኮ። በስንት ነው የሚያቃጥል ቀን የሚጀምር? በስንት ነው? ዛሬ 21 16 19 12 23 24 26 አቡነ ሀብተ ማርያም አሁን ጨርስ ብለህ ቁጥሩ አሁንም አትጨርስ። 27 እሱ ባለቤቱ 28 29 30 አረ ምንም አረ ሁሉም 30 ቀን እኮ ያስጠላናል ለኛ ካለ ጀምሮ 30 ቆይ ከሲኦል ስትገባ ሌላ ቀን ይፈጠርልሃል። እሺ ለቀናል ጨርስ። ሁሉም ነገር ወጣቱን ለቀናል። ሰዓቱን ጊዜው ወጣቱን የሚመቸ ወጣት አለና እኛ ምን እናድርግ? ለቀናል አይምሮ ልቦናውን ለቀናል። እጁን እግሩን ለቀናል። አዲስ አበባ ቤተሰቡንም ሁሉም ነገር ለቀናል። ይኸው ለቀናል። በቅዱስ ሚካኤል ስም ተቃጥለናል። በድንግል ማርያም ስም እንቃጠላለን። በኪዳነ ምሕረት ስም ቅዱስ ገብርኤል ስም በኃያሉ ተዋርደናል። ለቀናል። ጨርሰው ማለት በአንተ ስም እኔማ ደካማ ነኝ። አረ ለእኛማ ደካማ አይደለም። በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ሰው ውጣ። እግዚአብሔር ይገስጽህ። ይሄ የአዲስ አበባዎች አጠማመቅ ነው እንዲህ አድርጎ የሚጥለው። በእኔ ዘንድ አማት ወዝም ነው እንጂ መጣል የለም። በዛ አካባቢ ያሉ ጠማቂዎች አሁን እንደዚህ ውደቅ አይባልም። ሰው የሰው ልጅ መውደቅ የለበት። ሰይጣን ብን ብሎ ወደ ሲሆን የሰው ልጅ አማትቦ ወደ እኔ መምጣት ነው ያለበት። አሁን ይምጡ ጨርሰህ ሰለሞን ቦጋለ ምን ሆነ ነበር? ሰለሞን ቦጋለ ወደ አይምሮ ተመልሷል። እንጂ ከታሰርክበት የሰይጣን ማሰሪያ የተፈታ ነፃ የወጣሁ። ዘጠኙን አጨብጥ የወርቅ እሸቱ ቅዱስ ገብርኤል በለው ድንግል ማርያም ተጠብቅ። እንግዲህ የወርቅ እሸቱ ገብርኤል የአይሰቢቱ ማርያም በላት። ስራ ይከፈታል፣ ይሆንልሃል፣ ይከናወንልሃል።
እግዚአብሔር ይባርካችሁ። አምላኬ